እንደኔ የቀረፋ ዳቦ የምትወዱ ከሆነ ይሄንን ሲናመን ባይትስ የሚባለውን የቀረፋ ዳቦ መሞከር አለባችሁ። ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። መጀመሪያ 1 ኩባያ ለብ ያለ ወተት፣ 2 ሽሮ ማንኪያ ደግሞ ስኳር፣ እናንተ እንደየፍላጎታችሁ 1 ማንኪያ ደግሞ እርሾ፣ ትንሽ ጨው አድርጋችሁ እሱ አንድ ላይ ካዳረሳችሁት በኋላ እንቁላል 1 ተጠቀሙ። እኔ እንቁላል ስለሌለኝ በሱ ፋንታ ግማሽ ኩባያ እርጎ ተጠቅሜያለሁኝ። ወደ 4 ኩባያ ደግሞ ፎርኖ ዱቄት አድርጌያለሁኝ። የኔ አይነት ኩባያ ከሌላችሁ ይሄ ቀጠን ያለው የውሃ ብርጭቆ ረዘም ያለው አይደለ እሱን ተጠቀሙ። አንድ ነው ልኬታቸው። 2 ማንኪያ ዘይት አድርጌ እንደዚህ ለስለስ አድርጌ አቦካሁት። ብዙ ጊዜ እንደዚህ የሚቦካ ነገር ተሰሩ ለስለስ አድርጋችሁ ካቦካችሁት በኋላ የሚያምር የሚጣፍጥ ሆኖ ይወጣላችኋል። ላዩን ዘይት ተቀቡትና ላስቲክ ሸፍናችሁ ለ1 ሰዓት ኩፍ ታደርጉታላችሁ። እስከዛ ድረስ ላዩ ላይ የምናፈሰውን ኮንደንስድ ሚልክ ለመስራት 1 ኩባያ ወተትና ከግማሽ ኩባያ ትንሽዬ ወረድ ያለ ስኳር፣ ቫኒላ ፈሳሹ ነው በጣም ቆንጆ። እኔም ስለሌለኝ ፓውደሩን ያደረኩት። ቫኒላ አድርጋችሁ አዳርሳችሁ እሳት ባነስተኛ እሳት ጥዳችሁ እስኪወፍር ማንተክተክ ነው። ቀጠን ቢልም ከሳት አውርዳችሁት ፍሪጅ ውስጥ ሲገባ በጣም ነው የሚወፈር የሚሄደው። ለዛ ችግር የለውም። ስኳርና የተፈጨ ቀረፋ እዚህ ጋር አደባለኩኝ። ለበኋላ እናንተ እንደየመጠናችሁ እንደምትሰሩት መጠን ያደረጋችሁ አስተካክሉ። እንደዚህ ኩፍ ብሎ ሊጡም ከደረሰ በኋላ ፓትራዬ ላይ በደንብ ዘይት ቀባውት እንዳይዝና የገበታ ቂቤና የተፈጨውን ስኳር ነው የምትጠቀሙት። ዘይት ማድረግ ትችላላችሁ የገበታ ቂቤ ከሌላችሁ። እንደዚህ በትናንጥ እየሆነ መደብለል ያለባችሁ። ኩፍ ሲል በጣም ተለቀ ሲል ደግሞ አያምርም። በመሃላቸው ደግሞ ትንሽ ክፍተት ተውላቸው ወደ ላይ እንዳይወጣ እዛው ኩፍፍ እንዲል ማለት ነው። ኦቨንስ ከ25 እስከ 30 ደቂቃ ድረስ አብስሉት። ሞክሩት። ወዳችኋለሁ። ቻው